ከመጀመሪያ ቀን ጀምሮ ቢሆን የደወልኩልህ በኤልሹ ግፊት ነው። ያው እሷን አንተ በጣም ጎድታት ነበር እንዴ? ማ እኔ ኤልሹን ጎዷት? ይኸውልሽ ትሰሚያለሽ፣ ስለማታውቂው ጉዳይ ምንም ባትወሪ ይመረጣል። ይኸውልሽ እኔ በፍጹም ኤልሹን ልጎዳት አልችልም። ራሷ ሰውን ሰባብራ ትጎዳለች እንጂ። ሲቀጥል ትልቁ ስህተትሽ አንዴ ወደ ህይወቴ ገብተሻል። ስለዚህ እንደዚህ በቀላሉ አትወጪ፣ አልፈቅድልሽም። እሷን ደግሞ በማገኝበት መንገድ አገኛታለሁ። አዎ እዛው ከሷ ጋር መጣላት እንጨርስ። እኔን ለቀቅ አድርገኝ። ምንም ጭቅጭቅ አልፈልግም። ሰላምን እየተመላለስክ አትንሳይ። አሁን ውጣ። አልወጣም። ሲቀጥል ከኔ ጋር ተጣልተሽ በገዛ እጅሽ ህይወትሽን አታክብጩ። እረፊ። ምንም አታመጣም። እሺ እሺ፣ በጣም ጥሩ። ምንም አለማምጣቴን በተግባር አሳይሻለሁ። እና ደግሞ ይቺን ወረቀት ለቤቱ ባለቤት ለልጁ አድርሽልኝ። ሰማያልሽ፣ በጣም አስፈላጊ ነገር ነው። ስለዚህ በጥንቃቄ ስጪው። ምንድነው? አንተ ራስ ስጠው። እኔም ቤት ነኝ። ዝም ብለሽ የተባልሽውን ስጪው። ሌላ መለፍለፍ አያስፈልግም። ቶሎ ስጪው። ኤልሹ ውጪ ናት አይደል? እኔ ስገባ ተሸፋፍና እየወጣች ነበር። አላውቅም። እኔ በምን ላውቅ እችላለሁ? አትወቂ። እንዴትም ብያገኛታለሁ። እሺ፣ እቺ የሰው ጊንጥ። በመጀመሪያ ሰፊ ቤት ልከራይ አይደል? ከዛ አንቺ በምትፈልጊው የቀለም አይነት አስውበውና አንቺ የምትፈልጊያቸውን አይነት እቃዎች እንገዛለን። ከዛ መስዬ እሱን ከማላን በኋላ ሽማግሌ ልካለሁ። ይሄ አሪፍ ሀሳብ ነው አይደል? እንዴ ግን እቃዎቹን ከማላን በኋላ ቤት ባይፈቅዱስ? እና ካልፈቀዱ አንቺ እኔን ቤት ይኛልሽ? ጠልፌም ቢሆን ወስድሻለሁ እንጂ አንዴ ካሰብነው በኋላም አይቀርም። እኔ በጭራሽ አልተውሽም መስዬ። እኔ ግን ቻለማንኛውም ማስፈቀዱ ሳይሻል አይቀርም። እሺ ግን እርግጠኛ ነኝ በጭራሽም በይሉ። በእናትሽም በወንድምሽም በእጅ በእግራቸው ነው የምገባው። በጭራሽም በይሉኝ። ውይ እንደሌላው አይነት ወላጅ መስለውሃል። በጣም ግትር ናቸው። ግን ፈጣሪ ይርዳ። መስዬ ከዛ በፊት ግን ሁሌ ላንቺ መናዘዝን መፈልገው ውስጤን ሰላም የሚነሳኝ ነገር አለ። ማለት በኔና ባንተ መሃል ነው? ምንድነው? ምን መሰለሽ፣ በኔና ባንቺ መሃል አይደለም፣ ግን ስለ ቤተሰቦች። ስለ ቤተሰቤ? ምን ስለ ቤተሰብሽ ስልሽ ስለ ታናሽ እህትሽ። ይኸውልሽ ማንም ሰው የማያውቀው ትልቅ እውነት አለኝ። ማለት አንተ የምታውቀው እኔ የማላውቀው እውነት? አዎ ትልቅ ነገር ነው፣ ለዛውም በጣም ከባድ ነገር። እሺ ንገረኝ፣ ምንድነው? አስፈራኸኝ እኮ። ይኸውልሽ መስዬ፣ እንድፈሪ ሳይሆን ሁሌም ቢሆን እውነታውን ማወቅና እኔም እውነታውን ማሳወቅ ግዴታ ስለሆነብኝ እኔን ከነ ሙሉ ማንነቴ እንድትቀበይኝ ነው የምፈልገው። ስለዚህ ይሄንን ትልቅ ሚስጥር ላንቺ ለውዷ ሚስቴ የምነግርሽ ይሆናል። እሺ ግራ እያጋባኸኝ ነው። ስለኑኑ ማላውቀው እውነት ምንድነው? ንገረኝ። ግን ስሚ፣ ይሄንን ያደረኩት በጣም ትልቅ ምክንያት ስላለኝ። እሱን ሳሰሚ ወይም ሳትረጂኝ ምንም ነገር ለማድረግ ለመቆጣት ወይም ደግሞ ለመናደድ እንዳሞክሪ። ቴዲ ዝም ብለህ ንገረኝ። በጣም አጓጓኸኝ እኮ። እሺ እነግርሻለሁ። እንዴት እንደምነግርሽ እያሰብኩ። አሁን ይሄንን ድብቅ ስራና ማንነታችሁን ፖስት አድርገ ነው መሲ ምን አይነት ልክስክስ ባለጌ እንደሆንሽ ሁሉም ህዝብ እንዲያውቅ እናደርጋለን። አየሽ፣ ለዚህ ነበር እኔ መንካት የለብሽም ያልኩሽ።
ሃይ ሃይ ታውቂያለሽ፣ በህይወቴ አደርጓለሁ ብዬ የማላስበውን ነገር አሁን ላደርገው ነው። ምንድነው? ቆይ ምን ልታደርግ ነው? ምን መሰለሽ፣ አንቺን እንደዚህ መንታት ነበር። ጆ ልቀቀኝ! አንተ ልቀቀኝ! ምን ያደረክ ነው? አብደሃል እንዴ? ልቀቀኝ! አንቺ ተንኮለኛ እባብ፣ ለምንድን ነው የማትተኝ? ጭራሽ ከልጅቷ ጋር ተመሳጥረሽ ምን ልታደርጊ ነበር? ምን እያሰባችሁ ነበር? ማን ልጅቷ? እኔ ከማን ጋር ተመካከርኩት? ከማን ጋር ሊሆን ይችላል? ከኑኑ ጋር ነዋ። ስራሽ ስለጠፋሽ ነው እኔን የምትጠይቂኝ እንዴ? ቆይ ምን አደረኩኝ? እሺ መጀመሪያ ልቀቀኝና እናወራለን። ልቀቀኝ! ለምንድን ነው የማትተኝ? ሰው ሲተውሽ አይገባሽም እንዴ? እጠላሻለሁ። ሰው ሲጠላሽ ይግባሽ። ማ አንተ የምትጠላኝ? አያን እኮ በሬ ድረስ ትመላለስ እና ስለጠላኝ ነው እንደዛ የምታደርገው። ተይ እንጂ አንቺን ብዬ መቆም ነው እንደሚመስልሽ? ጅል አትጃጃይ። ወይኔ ጆ፣ በቃ ፍቅሩ ስላልወጣለት ጧት ማታ በሬ ጋር ይቆማል ብለሽ ነው አይደል የምታስቢው? ደፋር። ትሰሚያለሽ? ምድር ላይ ሁሉም ጠፍቶ እኔና አንቺ እንኳን ብንቀር አጠገብሽ አልደርስም በዚህ ባህርሽ። እሺ አሁን ልቀቀኝ። አልለቅሽም። ለምን አባሽ ነው እንደዛ ያደረግሽው? ልጅቷን ለምንድን ነው የማትወጣው ነገር ውስጥ የከተትሻት? እኔን ውሸት እንደማይመቸኝ እያወቅሽ እንዴት ወደ እኔ ትልኪያታለሽ? ቆይ አንተ ማን ነህ? ራስህ እንዴት ነው የምታየው? ዞር በል ልቀቀኝ። ሲጀመር እኔ ማይነም ማየት አልፈልግም። ሲጀመር ደግሞ ፍቅረኛ አለኝ። ስለ ፍቅረኛሽ ማን ጠየቀሽ? ምንዱን ብለሽ ነው ለኔ የምትነግሪኝ? እንድቀና ነው? እንደዛ ጠብቀሽ ነበር እንዴ? እኔ በቀና ምን አገባኝ? እና ለምን አባሽ ትነግሪኛለሽ? ህፃን እንደ ህፃን መጮት አይሰለችሽ? ትሰሚያለሽ? እንደነገርኩሽ ነው። በዚህ ባህሪሽ ማንም ካንቺ ጋር አይደለም። አረ እንደዛ ነው የምታስበው? እሱን አብረን እናያለን። አሁን መለፍለፉን አቁሚና ፍላጎትሽ ምንድነው? ለምንድን ነው ልጅቷን እንደዚህ አይነት ነገር ውስጥ የከተትሻት? ልበቀል። አቤት አቤት! እንዴት ነው ደግሞ እኔን የምትበቀኝ? እሷን ትወዳት አደርግሃለሁ። ከዛ ደግሞ አልፈልግም ስትል ቆም ያጨበጭብ ነበር። ስሚ፣ ቆይ ጭንቅላት ለሰው ልጅ ሲታደል አልነበርሽም እንዴ? እንደዛ ነው? ቆይ አንቺ በምንሽ ነው የምታስቢው? ማለት እንዴት ነው እሷ አስቀርባኝ እኔን ማታፈቅረኝ ነው የሚመስልሽ? እሱ እንኳን አታረገውም። እንዴት ሆኖ አንተን የምታፈቅረ? ወንድሜን የምትሰል ፍቅረኛ እኮ አላት። በጣም ጥሩ። ስለዚህ ሳትወጂ በግድሽ ከሷ ያንሽ ተራ መሆንሽን አመንሽበት ማለት ነው። እንዴት ሆኖ? አንቺ አፍቅረሽኝ ነበር እኮ ስለምመጥንሽ ማለት ነው። እሷ ግን ስለማልመጥናት አታፈቅረኝም፣ ከኔ የተሻለ ስለሚገባት ማለት ነው። እንደዛ ነበር አይደል ያልሽኝ ባልሳሳት? በቃ እሳይ ደጋራኩ። ትሰሚኛለሽ? ራስሽ በጀመርሽው ጨዋታ ልጅቷን የኔ አድርጌ ነው ማሳይሽ። ምኞት አይከለከልም። ያርግል እንግዲህ ምን ይባላል? ስታስጠይ መለጠፍ ነበረ ወራዳ። ስልኬን አምጣው ጆ። ምን ልታረግ ነው? አልሰጥሽም። ምን ልታረገው ነው? ጆ ስልኬን ስጠኝ። ጆ ልቀቀው ስልኬን። ሰይጣን። ይኸውልሽ አልሰጥሽም። ፊትሽ እያየ እንዲህ ነው መሰባበርልሽ። ምን? እሱ ስለሰበርከው እኮ አልጎዳም። ችጋራ እንዳንተ በአንድ ስልክ የምንቀሳቀስ ነው እንደሚመስልክ? ከፈለክ እሰጥሃለሁ። እሱን ደግሞ በደንብ ታውቃለህ። ስታስጠይ ባለጌ። ፋይሉ ሳይጠፋ ደረስኩ። አሁን ቢሰብረው እኮ ይሄን የመሰለ ፋይል አጥቼ ነበር። ምን ይመስላል እግዚአብሔር። በብዙ ነገር እኮራለሁ። የማመሰግንበት በጣም ብዙ ነገር አለ። ልጆቼ፣ ቤተሰቦቼ ለኔ ትልቅ ሀብት ናቸው። ከዚህ በኋላ የኔ ደስታ እነሱን መንከባከብና መመልከት ነው። ማንም በሌለኝ ሰዓት ከጎኔ የቆመችው ባለቤቴ ሄለን ሁሌም ለኔ ትልቅ ባለውለታዬ ናት። ህመሟን ደብቃ የያዘች በጣም ጠንካራ ሴት ናት። እኔ ስለሷ ምንም ነገር የማውቅ አይመስላትም። ግን ደግሞ ስለሷ የማላውቀው ነገር ማወቅ የማልፈልገውን ብቻ ነው። ተቸግራ ጎዳና ላይ ስላደገች ኑሮ ምን እንደሆነ አውቃ ለኔ ነው የምትኖረው። ትንከባከበኛለች። ማንነቷን መደበቋ አንድም ቀን አስከፍቶኝ አያውቅም። እንደውም አንዳንዴ የሚያስከፋኝ እውነቱን እንደማውቅ ነግሬያት ከጎኗ አሁኜ አይዞሽ ለዘላለም ከጎንሽ ነኝ፣ እጆችሽን አልለቅም ማለት አለመቻሌ። እሷ ህይወቷን ለማሸነፍ ማንነቷን ቀይራለች።
እኔም እውነቱን እያወቅኩ ፍቅሬ ቢጨምር እንጂ አልቀነሰም። በጣም የተጎዳችና ስስ ናት። ለዚህ ነው በጣም የምወዳት። ምንም ቢሆን አሳልፌ አልሰጣትም። ማንም እኔን አልፎ ወደ እሷ እንዲደርስ አልፈልግም። እሷን ከፍ ለማድረግ የማልፈነቅለው ድንጋይ አይኖርም። ሁሌም የሚያንገበግበኝ አንድ ነገር አለ። ኤልሹ ልጄ እንዳልሆነች እያወቅኩ ግን በጣም በጣም ነው የምወዳት። ሄለንም ብትሆን ይህንን እንደማውቅ አታውቅም። ማለት ኤልሹ ልጄ አይደለችም ማለት ይህ ነገር እሷ አልጻፈውም እንዴ? ምድር ላይ ትልቁ ጥበብ ሁሉንም ነገር እያወቁ እንዳላወቁ ሆኖ መኖር ነው። በቃ ሰላም አለው። ኤልሹ ከኔ እንዳልተረገዘች እንደማውቅ ከመጀመሪያውኑ በነግራት ኖሮ ይህን ሁሉ ሰላም አላገኝም ነበር። አውቃለሁ እብድም ጅልም የሚያስብለኝ ነገር እንደሆነ አውቃለሁ። ግን በቃ ሰላም ለመፍጠር ያለው አማራጭ ኤልሹ ህይወቴ፣ ልጄ፣ ዓለሜ፣ እንደውም አንዳንዴ የምተነፍሰው ሁሉ በእሷ ይመስለኛል። መተንፈሻዬም ጭምር ናት። ይህም አይሆንም። ምን ማለት ነው? ኤልሹ እህቴ አይደለችም? እንዴት ነው እህቴ የማትሆነው? አይ እህቴ ናት። ውሸት ነው። ይህማ ቀልድ ነው። እንደውም አባቢ ይህንን ነገር አይጽፉም። ወይኔ ጉዴ፣ ማብዴ ነው። ይሄ እንዴት ሊሆን ይችላል? እውነት ነው ብዬ መቀበል በጣም ነው የሚከብደኝ። አንቺ የተረገምሽ አንተሽ ፊት ለፊት ታወሪዋለሽ። ይህማ በምንም ተአምር እውነት ሊሆን አይችልም። ምንድን ነው? ኑኑ ነኝ ቤሉል። እና ምንድን ነው? ሰው ያስቀምጠል ዕቃ ነበር፣ እሱ ልሰጥ ነው። አልፈልግም፣ ምንም ነገር አልፈልግም። እንዴ ከኔ እኮ አይደለም ሰጥ። ምንም ይሁን አልፈልግም አልኩሽ። ቤሉል ግን ደህና ነህ? ምን ሆነክ ነው? ማለቴ ድምጽ ልክ አይደለም። ችግር አለ እንዴ? ዝም ብለሽ ሂጂልኝ። የምታስቢልኝ አታስመስይ። ቶሎ ከዚህ ሂጂ። እንዴ ሂጂ አልኩሽ እኮ። እሺ በቃ ሄድኩኝ። ተረጋጋ። አትጋርደይልበት የነገ ተስፋዬን ሳይጠፋ ሻራው ትዝታው ቢነግስም አለፈ ዓመት ዝናብ ዛሬ አይታረስም። ትዝታ ሰበብ ላለፈው ሲጨነቅ ስንት ሰው አለፈ ከአምላክ ሳይታረቅ። ገነባለሁ እንጂ ድካሙ ቢያመኝም ለፈረሰው ቤቴ ሳልቅስ አልገኝም። ያለፈ ላይቀይር በከንቱ ይሞታል፣ ያለፈ ላይቀይር በከንቱ ይለፋል። መቼም ሰው ደፋር ነው ፈጣሪን ይጋፋል። ትንሽ ልፍ ሲሉ እልፍ እየተገኘን፣ ትንሽ ልፍ ሲሉ እልፍ እየተገኘን። ደሃ ነው በልቡ ሞቱን ተመኘ።